የመጀመሪያ ቻናላችሁ በአንድም በሁለትም ምክንያት ይዘጋባችሁና ከዛ ድጋሚ ሌላ ቻናል መክፈት ፈልጋችሁ ነገር ግን ሁለተኛ ቻናላችሁን ስትከፍቱ ከአደጋ ነፃ ለመሆን ወይም ደግሞ ድጋሚ ተርሚኔሽንን ለመከላከል የሚከተሉትን ነጥቦች በደንብ ማስታወስ ግድ ይላችኋል። የመጀመሪያው የምትከፍቱት ቻናል ከመጀመሪያው ቻናል በምንም መንገድ መመሳሰል የለበትም። በስምም በኒችም መመሳሰል የለበትም። ለምሳሌ መጀመሪያው ቻናላችሁ የተደለተባችሁ ኢንተርቴይንመንት ሆኖ አሁን የምትከፍቱትም ኢንተርቴይንመንት ዘርፍ ሆኖ ነገር ግን ተመሳሳይ ስም ካለው ትራክ ያደርገውና ወደ በመተላለፍ በሚል ያለምንም ዋርኒንግ ያለምንም ቅድመ ማስጠንቀቂያ ሊደልትባችሁ ይችላል። በሁለተኛ ደረጃ ደግሞ ልታደርጉ የምትችሉት በፊት የተጠቀሙበት የነበረን ማንኛውንም አይነት ዲቫይስ ከኔትወርክ ዲቫይሳችሁ ከላፕቶፓችሁ እንዲሁም ከስልካችሁ ጀምሮ እነሱን ዲቫይሶች ድጋሚ ባትጠቀሙ ይመከራል። ምክንያቱም ትራክ ስለሚያደርጓቸው ነው። የተደለተ ወይም ደግሞ የጠፋባችሁ ዩቲዩብ ቻናል የተቋረጠባችሁ ዩቲዩብ ቻናል ላይ የነበረ ኮንተንት ዳውንሎድ አድርጋችሁ ወይም የሰራችሁን አስቀምጣችሁ ከሆነ ድጋሚ አፕሎድ አታድርጉት። እነዛን ኮንተንቶች ወደ በፊቱ የተቋረጠ የዩቲዩብ ቻናሉ ትራክ ባክ ያደርግና ይሄኛውን ቻናላችሁንም ያለምንም ምክንያት ሊያጠፋባችሁ ይችላል። ስለዚህ እነዚህኞቹን ነገሮችን ማድረግ የለባችሁም። ከዛ ውጭ ኢሜይላችሁ የበፊቱን ኢሜይል ያው አስጠቅማችሁም ግን ተመሳሳይ ኢሜይል በተመሳሳይ በፊት በከፈታችሁበት ስልክና በተመሳሳይ ስም ላለማድረግ ሞክሩ። እነዚህን ካደረጋችሁ አሁንም ወደ ኋላ ተመልሶ ትራክ ማድረጉ የማይቀር ነው። ምክንያቱም የዩቲዩብ ህጉ ምንድነው የሚለው አንድ ቻናል አንድ ባለቤት ከተደለተበት ከጠፋበት በተመሳሳይ ሰው ሌላ ቻናል መከፈት የለበትም የሚል ከበድ ያለ ህግ ስላላቸው ነው። እነዚህ ነገሮች ለማስታወስ ሞክሩ። ከዛ ውጭ ቻናላችሁ ከተደለተባችሁ ቢላ አድርጋችሁ እስከመጨረሻው ተከታተሉ ነው የሚሻለው። ምክንያቱም ከዛ በኋላ ዲቫይሳችሁ መጣል አለባችሁ፣ ቁጥራችሁ መጣል አለባችሁ ማለት ሌላ መጠቀም አለባችሁ። ስልካችሁ ሌላ መሆን አለበት፣ ላፕቶፓችሁ ምክንያቱም ላፕቶፓችሁ ላይ ያለው አይፒ አድሬስ ከበፊተኛው ቻናላችሁ ጋር ትራክ ባክ ስለሚደረግ እሱን ማድረግ ግድ ይላችኋል። ስለዚህ እነዚህ ነገሮች አስታውሱ። አዲስ ቻናል ለምትከፍቱ ሌሎችንም ቲፖች እንዳካፍላችሁ ከፈለጋችሁ ቤተሰብ መሆናችሁን አትርሱ። ከታች ሰብስክራይብ የምትለውን በተን ተጫኑ። በሌሎች ቪዲዮዎች እመጣለሁ። እስከዛው ድረስ ሰላማችሁ ይብዛ።